ሰላም ጤና ይስጥልን። ቶኪንግ አባውት ጆብስ ኤንድ ኦኩፔሽንስ ስለ ስራና ሙያዎች ማውራት የሚል ትምህርት ዛሬ ይዘን መተናል። ይሄም ለጀማሪዎች የሚሆን ነው። እንዳይረሳ ይሄ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳ። So this lesson helps you talk about your job and the jobs of other people። የራሳችሁ ስራና ስለ ሌሎች ሰዎች ስራ ለማውራት በቀላል እንግሊዝኛ ለጀማሪዎች በሚሆን ይረዳችኋል። So stay with us። ለኤክስፕሬሽን ስንመጣ ኤክስፕሬሽንስ ኤንድ ቮካቡላሪ ሀረጎችና ቃላቶች ማለት ነው። አስኪንግ አባውት ጆብስ ስለ ስራ ስትጠይቁ ምን ትሰራለህ፣ ምን ትሰሪያለሽ ሲባል ወይ ስራሽ ምንድን ነው? ዋት ዱ ዩ ዱ፣ ዋት ዱ ዩ ዱ። ምን ትሰራለህ ሲባል ለህይወት ውስጥ ወይም ለህይወትሽ ምን ትሰሪያለሽ ማለት ነው። ሶ ዋት ዱ ዩ ዱ ማለት እንግዲህ በቃ ወደ አማርኛ ስንመልሰው ስራህ ምንድን ነው፣ ስራሽ ምንድን ነው እንደማለት ነው። ዋትስ ዩር ጆብ፣ ይሄ ቀጥታ ቃል በቃል ሲተረጎምም ያው ነው። ስራህ ምንድን ነው ማለት ነው። ዌር ዱ ዩ ወርክ፣ የት ነው የምትሰራው፣ የት ነው የምትሰሪው። ዱ ዩ ላይክ ዩር ጆብ፣ ስራሽን ትወጃለሽ፣ ስራህን ትወደዋለህ። እስቲ ድገማቸው። ዋት ዱ ዩ ዱ፣ ዋት ዱ ዩ ዱ። ዋት ኢዝ ዩር ጆብ፣ ዋት ኢዝ ዩር ጆብ። ዌር ዱ ዩ ወርክ፣ ዌር ዱ ዩ ወርክ፣ ዌር ዱ ዩ ወርክ። Do you like your job? Do you like your job? Do you like your job? What do you do? What's your job? Where do you work? Do you like your job? So እነኚህ ናቸው የመጀመሪያዎቹ ሀረጎችና ቃላቶች። ተለማመዷቸው። የተመላለሳችሁ በደንብ አድርጋችሁ ተለማመዱ። እስከ ትርጉሙ እዚሁ ላይ ስለተጻፈ በጣም ቀላል ነው። ወደሚቀጥለው እንሄዳለን። well ኮመን ጆብስ ኤንድ ኦኩፔሽንስ የሚባሉ የተለመዱ ስራዎችና ሙያዎች አካባቢያችን ላይ የምናያቸው ማለት ነው። መምህር ቲቸር ነው። ያ ወርክስ ኢን ስኩል ኤንድ ቲች ስቱደንትስ ይላል። ትምህርት ቤት ውስጥ የሚሰራ ተማሪዎች የሚያስተምር ማለት ነው። ዶክተር ኦር ሐኪም እንደምታውቁት ወርክስ ኢን ሆስፒታል ኤንድ ሄልፕስ ሲክ ፒፕል። እነዚህ ማንበብ ራሱ ትርጉማቸውን በእንግሊዝኛ የተጻፉትን ማንበብ ይረዳቸዋል። አንደበታችሁን በደንብ በእንግሊዝኛ እንድትሉት ማለት እንድታፍታቱት። ሶ ዶክተር በሉና ወርክስ ኢን ሆስፒታል ኤንድ ሄልፕስ ሲክ ፒፕል ብላችሁ አንብቡ። በጣም ጥሩ። ነርስ ሄልፕስ ዶክተርስ ኤንድ ኬርስ ፎር ፔሸንትስ። ዶክተርን የሚረዱ ታካሚዎችንም የሚንከባከቡ ማለት ነው። ነርስ። እስቲ አንብቡት። ነርስ ብላችሁ እንግሊዝኛውን ሄልፕስ ዶክተርስ ኤንድ ኬርስ ፎር ፔሸንትስ። ጉድ። ሄልፕስ ዶክተርስ ኤንድ ኬርስ ፎር ፔሸንትስ። ኢንጂነር መሐንዲስ የምንለው ነው በአማርኛ። ዲዛይንስ ኤንድ ቢልድስ ቲንግስ ላይክ ሮድስ ኤንድ ብሪጅስ። የተለያዩ ነገሮችን እንደ መንገድ እንደ ድልድይ የሚነድፉና ዲዛይን የሚያደርጉ ማለት ነው። መንደፍ የሚነድፉና የሚገነቡ ማለት ነው። ሶ ኢንጂነርስ ዲዛይንስ ኤንድ ቢልድስ ቲንግስ ላይክ ሮድስ ኤንድ ብሪጅስ። በደንብ አንብቧቸው። ኮመን ጆብስ ኤንድ ኦኩፔሽንስ ድጋሚ ነው። ቲቸር ወርክስ ኢን አ ስኩል ኤንድ ቲችስ ስቱደንትስ። ዶክተር works in a hospital and helps sick people. Nurse helps doctors and cares for patients. Engineer designs and builds things like roads and bridges. Very good. So keep reading. Let's go to the next one. Farmer ይላል። ያው ፋርመርን ሁላችን እናውቀዋለን። ገበሬ ማለት ነው። እንግሊዝኛውን ካልተናገራችሁ ይረሳል ቃላቶች። ከዛ አንጻር ለጀማሪዎች የሚሆን እንደው እንደ ማስታወሻም ነገር ሪፍሬሽመንት ነው የሚባለው። ኦልሬዲ ሪፍሬሽ ለማድረግ ውስጣችንን። ሶ ሪማይንደር ፋርመር ወርክስ ኦን አ ፋርም ኤንድ ግሮውስ ፉድ። ድራይቨር ድራይቭስ አ ካር ባስ ኦር ታክሲ፣ ሹፌር ለማለት ነው። ሾፕኪፐር ኦር ሴለር ይሉታል። ወርክስ ኢን አ ሾፕ ኤንድ ሴልስ ቲንግስ። ዌይተር ኦር ዌይትረስ ወርክስ ኢን አ ሬስቶራንት ኤንድ ሰርቭስ ፉድ። ማኔጀር ማኔጅስ አ ካምፓኒ ኦር አ ቲም። Accountant works with money and numbers. Police officer protects people and keeps order. Artist creates art like paintings. So ተለማመዷቸው እስቲ። farmer ምን ይላል? works on a farm and grows food. እርሻ ላይ የሚሰራ ምግብ የሚያበቅል ምግብ። Driver drives a car, bus or a taxi. Good. Shopkeeper works in a shop and sells things. Waiter
ወንድ ሲሆን ነው። ዌይትረስ ሴት ስትሆን ነው አስተናጋጅ። ወርክስ ኢን ሬስቶራንት ኤንድ ሰርቪስ ፉድ ለሴት ልጅ ዌይትረስ ትባላለች፣ ለወንድ ልጅ ዌይተር አስተናጋጆች ማለት ነው። ማኔጀር ማኔጅ ካምፓኒ ኦር ቲም። አካውንታንት ወርክስ ዊዝ ማኒ ኤንድ ነምበርስ ሂሳብ ሰራተኛ። አካውንታንት ፖሊስ ኦፊሰር ፕሮቴክትስ ፒፕል ኤንድ ኪፕስ ኦርደር ሰዎችን የሚጠብቅ ህግ የሚያስከብር ማለት ነው። አርቲስት ክሬትስ አርት የተለያዩ አርት ስነ ጥበባዊ ነገሮች የሚሰራ ላይክ ፔይንቲንግስ ስዕሎችን። ጎ ትሩ ዘም ድጋሚ እስቲ እያንዳንዱን በደንብ አድርጋቸው አንብቧቸው። ፕራክቲስ ሜክስ ፐርፌክት ይባላል። ፕራክቲስ ለርኒንግ አንደኛው የመማር ሲስተም ሪፒቲሽን ነው። በተለይ ቋንቋ ላይ በየቀኑ ስንደጋግመው ስለምንለማመደው ስለምናዋህደው። ኪፕ ፕራክቲሲንግ ፕሊዝ። ቬሪ ጉድ። ቶኪንግ አባውት ዮር ጃብ ይላል። ወደ ስለ ስራችሁ ስታወሩ ምንድነው አይ አም ነኝ ምን የሆናችሁትም ማለት ነው። ተማሪም ከሆናችሁ አይ አም ስቱደንት፣ የቢሮ ሰራተኛ አይ አም አን ኦፊስ ወርከር፣ ቲቸር ከሆነ አይ አም ቲቸር፣ አርክቴክት ከሆንክ አይ አም አን አርክቴክት ምህንድስና ዲዛይን የሚያደርግ። ፓይለት አም ፓይለት፣ ሜድ የቤት ሰራተኛ አም ሜድ ኦር ሃውስ ሜድ፣ የቤት እመቤት አም ሃውስ ዋይፍ። አይ ወርክ አት ትላላችሁ የምትሰሩበት ቦታ ካለ። አይ ወርክ አት ስኩል ትምህርት ቤት ከሆነ አይ ወርክ አት አን ኤርፖርት አየር ማረፊያ ውስጥ ከሆነ የምትሰሩት። አይ ወርክ ኢን ይላል ደግሞ ኦፊስ የሆነ ቢልዲንግ ላይ ከሆነ አይ ወርክ ኢን ኦፊስ in this office. I work in an office and ቢሮ ሲሆን ለማንኛውም I work in the office የሆነ የሚታወቅ ኦፊስ ከሆነ in the office you say I work for የምትሰሩት I work for this company. I work for let's say like Commercial Bank of Ethiopia. I work for Ethiopian Airlines. I work for Ethio Telecom. ለዚህ ትልቅ ካምፓኒ ነው የምሰራው። I work for ትላላችሁ። My job is interesting ስራዬ ደስ ይላል ማለት ነው። My job is difficult አስቸጋሪ ነው። My job is easy ቀላል ነው። I want to be ወደፊት ደግሞ መሆን የምትፈልጉትን I want to be a businessman ነጋዴ መሆን እፈልጋለሁ። I want to be an engineer ተለማመዷቸው እስቲ please. Very good. Excellent. ኢዲየም ወይም ፈሊጣዊ አነጋገር እንደተለመደው ስንመጣ learn the ropes ይላል። learn the ropes እንግዲህ ቃል በቃል ስትተረጉሙት ገመዶቹ መማር ይመስላል። ግን learn the ropes ከተባለ to learn the basics of a new job ማለት ነው or activity የአዲስ ስራ ወይም የአዲስ መስክ ነገሮችን መቅሰም to learn the basics of a new job የስራው መሰረታዊ ነገር መማር ማለት ነው። በምሳሌ ስናየው it took me a few weeks to learn the ropes at my new job አዲሱ ስራዬ ላይ መሰረታዊ ነገሮችን ለመማር ጥቂት ሳምንታት ወሰደብኝ ወይም ፈጅቶብኛል። It took me a few weeks to learn the ropes. Did you learn the ropes? መሰረታዊ ነገሮችን ተለማመድክ እንዴ ነው? phrasal verb ጋር ስንመጣ take on ይላል to accept a new job or responsibility ማለት ነው። አዲስ ኃላፊነትን መቀበል። The company needs to take on more staff. አዲስ ተጨማሪ ሰራተኞችን መቅጠር አለበት ማለት to take on. Say take on. So to accept a new job አዲስ ስራ ወይም ኃላፊነት መቀበል responsibility ኃላፊነት። The company needs to take on more staff you say. So this is it. It took me a few weeks to learn the ropes at my new job. say ትንሽ ጊዜ ወሰደብኝ አዲሱ ስራዬ ላይ መሰረታዊ ነገሮችን ለማወቅ ለመማር። So ፈሊጣዊ አነጋገሩንም phrasal verb-ን በደንብ ተለማመዱ። Just read again loud ጮክ ብላችሁ አንብቧቸው እስቲ ስክሪን ላይ ያያችሁ ማስታወሻም ከያዛችሁ ጥሩ። So keep practicing please. Learn the ropes, learn the basics of a new job or activity. እስቲ ራሳችሁ ምሳሌ ስጡ። It took me a few weeks to learn the ropes about something like maybe about driving ሊሆን ይችላል or about like a new job that you have ሊሆን ይችላል. Doesn't matter whatever it is, just practice.
match the job with the place of work ይላል። ስራዎቹንና የት እንደሚሰሩ እነዚህ ስራዎች አዛምዱ ይላል። job አለ እዚህ ጋር በስተግራ በስተቀኝ ነው place of work የሚሰራባቸው ቦታዎች። doctor እስቲ አዛምዱ የት ነው የሚሰራው ዶክተር። teacher የት ነው የሚሰራው teacher። waiter ወንድ ልጅ waiter ብለናል፣ ሴት ልጅ waitress። farmer የት ነው የሚሰራው? let me give you some time እስቲ ጊዜ ልስጣችሁና ስሩት። በጣም ቀላል ነው፣ ያው ለጀማሪዎች ስለሆነ ነው። እዚህ ጋር ደግሞ answer the questions ይላል። what does the police officer do ይላል። ፖሊስ ኦፊሰር ምንድን ነው የሚሰራው? where does the driver work የት ነው ድራይቨር ሹፌር የሚሰራው? what is your dream job በህይወታችሁ ውስጥ ልስራው ወይ ብሰራው ደስ ይለኛል ብላ የምታልሙት ስራ ምንድን ነው? ከጎናችሁ ሰውም ካለ ራሳችሁ መጠየቅ ትችላላችሁ። ይህም ጥያቄዎች ለራሳችሁ መመለስ ትችላላችሁ። ጥያቄዎቹን ታዲያ አንብቧቸዋል። what does a police officer do ከዚህ በፊት ካሉት ወደ ኋላ ሄዳችሁ ማየት ትችላላችሁ። where does the driver work what is your dream job then fill in the blank with the job title ይላል። እዚህ ጋር ደግሞ እስቲ ምን አይነት ማን ነው እነኚህ ስራዎች የሚሰራው የሚለውን a person who helps sick animals is a vet ከተባለ የታመሙ እንስሳቶች የሚረዳ ሐኪም vet ይባላል። and then a person who flies an airplane is ምን ይባላል? a person who flies an airplane, what do you call it? and then a person who builds houses with wood is a person who builds houses ቤትን የሚሰራስ ምን ይባላል? so እስቲ ቀስ ብላችሁ ያንዳንዱን ጥያቄ ለመመለስ ሞክሩ። ማይንዲው አስተውሉ። እንግዲህ እነኚህ በጣም ለጀማሪ ለሚሆኑ ተማሪዎች የተዘጋጀ ትምህርት ነው። so please make sure there are advanced intermediate lessons coming. intermediate መካከለኛ እንደገና ከፍተኛ ደረጃ ላሉ የእንግሊዝኛ ተማሪዎች የተለያዩ ትምህርቶች እየተዘጋጁ ነው። ወደፊት በእነሱ እንገናኛለን። so that's all for today. ለዛሬ ያለን ይሄ ነው። make sure you practice. thank you.